ሰላም የተወደዳችሁ የፊት ለፊት ሚዲያ ፕሮግራም ተከታታዮች እንዲሁም ቤተሰቦች ለሁል ጊዜው ስለምትከታተሉን ከልብ እያመሰገንን እንዲሁም ደግሞ ዛሬ ለእናንተ መልካም ይሆናል ያስተምራል ያልነውን ፕሮግራም ደግሞም በአንዳንድ ርዕሶች ጉዳይ እንወያይ ዘንድ እንግዳ ጋብዘንላችኋል። ከእንግዳዎቻችን ጋር መልካም ቆይታ። በቅድሚያ እንግዳችን መጋቢ ደረሰ እንኳን ደህና መጡ። በቅድሚያ በወቅታዊ በሆነና በተለያዩ ግራ አጋቢ እንዲሁም አሁን ባሉ ወቅታዊ በሆኑ በሐዋርያትና በነቢያት ደግሞ በአሁኗ ቤተክርስቲያን መኖርና አለመኖር የሐዋርያትና የነቢያት መኖርና አለመኖር ማለቴ ነው። ከዚህ ጋር ተያይዞ እየተነሱ ያሉ ችግሮችና መፍትሄዎቻቸውን ዙሪያ መጽሐፍ ቅዱሳዊ ማብራሪያም እንዲሰጡልን ለወንጌል አማኞችም ጥርት ያለ ግልጽ የሆነ ማብራሪያ ያገኙ ዘንድ ይህንን እንዲሰጡን ደግሞ በአክብሮት ስለተገኙልን ደግሞም ታዘውን ስለመጡ ከልብ እናመሰግናለን። ይህንንም በእኔም በተመልካቾቼም ስም ከልብ እያመሰገንኩ በቅድሚያ ግን እስኪ ስለራሱ ጥቂት ነገር ቢያስተዋውቁን። እኔም አመሰግናለሁ። ግን ግድ የለም አንተ ብለኝ ቀለል እንዲለኝ። እሺ አለሁ። ስሜ ደረሰ ይባላል። የተወለድኩበት የትውልድ ቦታዬ በምዕራብ ሸዋ ዞን በወሊሶ ከተማ ውስጥ ነው የተወለድኩና ያደግኩት። አስተዳደጌ እንደማንኛውም ኢትዮጵያዊ ሆኖ ከዛ ደግሞ ወጣ የሚለው መላው ቤተሰቦቼ ማለት እናቴና አባቴ በጌታ ናቸው። ወንድሞቼና እህቶቼም ልክ እንደዚሁ ጌታን ገና ከልጅነታችን ጀምሮ ነው እንድናውቅ ከእርሱ ጋር እንድኖርና እርሱንም እንድናገለግል እድል ያገኘ ነው ማለት ነው። አባቴ 13 ልጆችን ወልዷል። 3 ሴቶች እና 10 ወንዶች። 2 ወደ ጌታ ሄደዋል። እኔ ማዕከለኛው ልጅ ነኝ መሀል ላይ እና የቤተሰቡን ባላንስ አስጠባቂ እንደሆነ አድርጎ ይመስለኛል እና ማዕከል ላይ ያለው ልጅ ነኝ ማለት ነው። የራሴን የቤተሰብ ሁኔታ በተመለከተ ደግሞ ያው ባለትዳር ነኝ። የአንዲት ሚስት ባል፣ የ3 ልጆች አባት ሲሆን ማገለግልባት ቤተክርስቲያን የኢትዮጵያ የትንቢት ቃል የክርስቶስ ቤተክርስቲያን በመባል ትታወቃለች። በአገልግሎትም ያለኝ ኃላፊነት የመጋቢነት የአገልግሎት ኃላፊነት ነው ያለኝ። ላለፉት ለ26 ዓመታት በእግዚአብሔር መንግስት ስራ ወይም በአገልግሎት እንድቆይ ከጌታ ጋር የምንኖር እድለኞች ከሆኑ ጥቂት ወንድሞች ወገኖች መካከል እህቶች መካከል አንዱ ሆኛለሁ ማለት ነው። ይህን ያህል ካልኩ የሚበቃ ይመስለኛል። በጣም እናመሰግናለን መጋቢ። በግልጽ ስላንተ የሰማዋቸውም አንዳንድ ነገሮች አሉ። ለዛም ደግሞ አሁን ወቅታዊ በሆኑ ነገሮች ላይ ለማብራራት ቅድም እንዳነሳዋቸው በእነዛ ሀሳቦች ላይም መግለጫ ለመስጠት ፈቃደኛ ስለሆንክልን በጣም እናመሰግናለን፣ ከልብ እናመሰግናለን። መልካም እንግዲህ ይህንን ካልን አልቀረ መጀመሪያ ወደ አነሳሁት ሀሳብ ቀጥታ ወደ ጉዳያችን ብንገባ በዘመናችን ባለችው ቤተክርስቲያን በአንዳንድ አሁን ባለችውም በተለይም ደግሞ አሁን ባለው ቤተክርስቲያን ላይ አንዳንድ የሚነሱ ወቅታዊ የሆኑ ብዙ አንተም የሰማሃቸው ጉዳዮች እንዳሉ አውቃለሁና ከነዚህም ቤተክርስቲያን በአንድ ጽንፍ ሐዋርያትና ነቢያት የሉም በሚሉ በሌላ ጽንፍ ደግሞ ሐዋርያትና ነቢያት በዚህ ዘመንም አሉ በሚሉ ሁለት ጥግና ጥግ በቆሙ አካላት መካከል ውዝግቦች፣ ክርክሮች፣ ጭቅጭቆች እንሰማለንና ይህ ውዝግብ ለወንጌል እንቅፋት እየሆነ አማኞችንም እየረበሸና ደግሞም ቤተክርስቲያን ስምን የቤተክርስቲያንን ስምን ክብርን እያጎደፈ መሆኑ ይታወቃል። ይህ ጉዳይ ከእግዚአብሔር ቃል አንጻር እንዴት ሊታይ ይችላል? እጅግ ወሳኝና ወቅታዊም ደግሞም ግዙፍ የሆነ የእግዚአብሔር መንግስት አጀንዳን ነው ያነሳው። እኔም ደግሞ በዚህ ዋናና ግዙፍ በሆነ አጀንዳ ላይ መጽሐፍ ቅዱሳዊ ማብራሪያ እንድሰጥ ጥሪ ስላቀረባችሁልኝ በጣም ከልቤ አመሰግናለሁ። ሐዋርያትና ነቢያት በአሁኑ ዘመን ባለችው ቤተክርስቲያን አሉ ወይስ የሉም የሚለውን ጥያቄ በተገቢው መልክ እንዳው ለማብራራት መሰረታዊ የሆኑ የተወሰኑ ነጥቦችን በሚገባ መረዳት
በጣም አስፈላጊ ነው። መጀመሪያው ቤተክርስቲያን ማናት፣ አማኞችስ እንደማን ናቸው የሚለውን መረዳት በጣም መሰረታዊ ነገር ነው። ቤተክርስቲያን አንድ ብቻ ናት። ጌታችን ኢየሱስ ክርስቶስ በሕይወቱ፣ በትምህርቱ፣ በሞቱና በትንሣኤው የመሰረታት ወይም የተከላት ቤተክርስቲያን አንዲት ናት። ብጽዕት፣ ንጽዕት፣ ቅድስት ቤተክርስቲያን። ቤተክርስቲያን የተለያዩ አማኞችን ማለት በዘር፣ በቀለም፣ በአኗኗርም ስርዓት በተለያየ ሀገር ላይ የሚኖሩ ጌታ ኢየሱስ ክርስቶስን የሕይወታቸው ጌታና አዳኝ ቤዛ አድርገው የተቀበሉ አማኞች ያሉባት አንዲት ብጽዕት፣ ቅድስት፣ ንጽሕት ቤተክርስቲያን እንደሆነች ልንረዳ ይገባል። ይህን ከተረዳን በዓለማችን ላይ ያሉ ቤተክርስቲያናት ወይም ደግሞ አማኞች የዛች ቤተክርስቲያን የአንዷ ቤተክርስቲያን ቅርንጫፍ በመሆን የሚያገለግሉ እንጂ በራሳቸው ሙሉ ቤተክርስቲያን እንደሆኑ አድርጎ ማሰብ ተገቢ አይሆንም። በተለይ ከመንፈሳዊ ተልኳቸውና አወቃቀራቸው አንጻር፣ አደረጃጀታቸው አንጻር ሙሉ ቤተክርስቲያን እንደሆኑ ማሰብ ትክክል አይሆንም። የዛች ብጽዕትና የንጽሕት ክርስቶስ የመሰረታት ቤተክርስቲያን አካል እንደሆኑ አድርጎ ማሰብ ነው ትክክል የሚሆነው። ይሄ የመጀመሪያው ነጥብ ነው። ሁለተኛው የኢየሱስ ክርስቶስ ሐዋርያ መሆን። የሐዋርያትም በርሱ የቀደሙት ሐዋርያት በርሱ ሐዋርያ ሆኖ የመሾም፣ የነቢያቱም ነቢያት ሆኖ የመሾም፣ ወንጌላውያኑም ወንጌላውያን ሆኖ የመሾም፣ መጋቢያኑም መጋቢያን ሆኖ የመሾም፣ የአስተማሪዎቹም አስተማሪዎች ሆኖ የመሾም፣ የሌሎች አገልጋዮች በሙሉ በመጽሐፍ ቅዱሳችን በተለይም በአዲስ ኪዳን የምናገኛቸው አገልጋዮች ሆነው የመሾማቸውን ምክንያት ማወቅ በጣም ተገቢ ነው። ጌታችን ኢየሱስ ክርስቶስ ሐዋርያ ሆኖ ከሰማይ ሰማያት ከአብ ቀኝ መለኮት ሆኖ ሲያበቃ ወደኛ ወደ ሰዎች ወደዚህ ምድር የመጣበት ሐዋርያ ሆኖ ወይም ተልኮ የመጣበት ዋናና ትልቁ ምክንያት በጨለማው ተውጦ ያለውን የስጋን ዘር ወይም የሰውን ዘር ከኃጢአት እርግማን ነፃ ለማውጣት፣ ከዲያብሎስ እስራት ነፃ ለማውጣት፣ የታሰሩትን ነፃ ለማውጣት፣ ከዘላለም ሞትና ፍዳ እነዚህን የሰውን ልጆች ነፃ ለማውጣት ወንጌልን ሊሰብክ፣ የእግዚአብሔርን ቃል ሊያስተምር፣ ሙታንን ሊያስነሳ እናም በሽተኞችን ሊፈውስ፣ በተለያየ መንፈሳዊና አካላዊ ቀውስ ውስጥ ያሉትን ሰዎች ነፃ ሊያወጣ ነው። ይህን ደግሞ በትንቢተ ኢሳይያስ ምዕራፍ 61 ከቁጥር 1 እስከ 5 ባለው የመጽሐፋችን ክፍል ላይና ራሱም ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 ላይ እንደተናገረው ይሄንኑ ተልኮ ሊፈጽም እንደመጣ ሐዋርያነቱ ይሄ ነው። ይሄንን አገልግሎት ጌታችን ኢየሱስ ክርስቶስ ወንጌልን ሲሰብክ፣ የእግዚአብሔር መንግሥት ሲሰብክ፣ የአጋንንትን መንግሥት ሲያፈርስ፣ የታሰሩትን ነፃ ሲያወጣ፣ ሙታንን ሲያስነሳ፣ በእርሱ ያመኑትን ደግሞ የእግዚአብሔር ልጆች እንዲሆኑና ከኩነኔያቸው ነፃ አውጥቶ የእርሱ ልጆች ሲያደርጋቸው፣ የእግዚአብሔር ልጆች ሲያደርጋቸው፣ አካላዊ ደግሞ ጉዳት በሕመም ያሉትን ነፃ ሲያወጣቸው፣ ለምጻሞችን ነፃ ሲያወጣ፣ ሕሙማንን ሲፈውስ፣ ይህን አገልግሎት አልፎም ቤተክርስቲያንን ደግሞ ሲተክላት ተካይ ሆኖ ዋና ሆኖ ቀዳሚ ሆኖ እናገኘዋለን። ይህንን ተልኮ ነው የሰራው። የእሱ ሐዋርያነት ለዚህ ነበር። ይህንኑ የሐዋርያነቱን ተልኮ ደግሞ ቀጥሎ እሱ ላስነሳቸውና ለሾማቸው ሐዋርያት ለ12ቱ ይህንኑ ተልኮ ቀጥሎም ለእነዚህ ሐዋርያት ብቻምና እሱ ለሾማቸው ሐዋርያት ብቻም ሳይሆኑ ለነቢያትም፣ ለመጋቢያንም፣ ለአስተማሪዎችም፣ ለሽማግሌዎችም ቀጥሎ የእግዚአብሔርን መንግሥት ሥራ ወይም የቤተክርስቲያንን ተልኮ ሊሰሩ ላሉት በሙሉ ይህንኑ አገልግሎት እንዲሰሩ ነው ጌታ የአገልግሎት ጥሪ እንዲኖራቸው ልዩ ልዩ አገልጋዮችን ከሐዋርያትና ከነቢያት ጋር ሰጥቶ አገልግሎቱን ያስቀጥለው ማለት ነው። ሌላኛው መረዳት የሚገባን ነጥብ የመንፈስ ቅዱስ የጸጋ ስጦታዎችና የእግዚአብሔር ቃል የተሰጠበት ምክንያቶችን መረዳት እጅግ ተገቢ ነው። መንፈስ ቅዱስ የተሰጠበት የእግዚአብሔር ቃል የተሰጠበት ልዩ ልዩ የጸጋ ስጦታዎች ለቅዱሳንም ደግሞ ለነዚህም አገልጋዮች የተሰጠበት ዋናና ትልቁ ምክንያት ይሄው የክርስቶስ ሐዋርያዊ ተልኮ ወይም አገልግሎት በሐዋርያት የተጀመረው ሐዋርያዊ ተልኮ ወይም አገልግሎት በሌሎች አገልጋዮችም የሚቀጥለው ይሄው ሐዋርያዊ ተልኮ ወይም አገልግሎት እንዲጸና እንዲቀጥል ታሳቢ ተደርጎ ነው
መንፈስ ቅዱስም የተሰጠበትና የእግዚአብሔርም ቃል ለቤተ ክርስቲያን የተሰጠበት ምክንያት። እንግዲያውስ እነዚህ ምክንያቶች ሲጠቀለሉ ለሶስት ዋና ዋና ምክንያቶች ነው ክርስቶስም ሐዋርያ የሆነው ወይም ሌሎች አገልጋዮችም የተሾሙት፣ ሐዋርያቶችም ሐዋርያት የሆኑት ወይም ሌሎች አገልጋዮች ሆነው የቀጠሉበት ምክንያት፣ የእግዚአብሔር መንፈስም የተሰጠውና የእግዚአብሔርም ቃል የሰጠበት ምክንያት፣ እነዚህ ሶስት ዋና ዋና ምክንያቶችን አካል ለማልበስ ነው። የመጀመሪያው ምክንያት ወንጌልን ላልዳኑት ማድረስ ነው። የእግዚአብሔርን መንግስት በጨለማው ለተዋጠችው ዓለም ለማድረስ እና ጨለማን ለማስወገድ የዲያብሎስን መንግስት ለማፍረስ ነው። ሁለተኛው በዳኑት መካከል ክርስቶስን የሕይወታቸው ጌታና አዳኝ አድርገው በተቀበሉ አማኞች መካከል ያቺን የክርስቶስን ቤተ ክርስቲያን ለመትከልና ያ ክርስቶስ የጀመረውን በሐዋርያትም እንዲቀጥል የተፈለገውን በሌሎችም አገልጋዮች በመንፈስ ቅዱስ መሰጠትና በእግዚአብሔር ቃል መሰጠት እንዲቀጥል የተፈለገውን አገልግሎት ለማስቀጠል የክርስቶስን ቤተ ክርስቲያን በመካከላቸው ለመትከል ነው። ሶስተኛው ምክንያት ጌታን ኢየሱስ ክርስቶስን ያመኑና የተቀበሉ አማኞችን ወይም የዳኑ የእግዚአብሔርን ቤተሰቦች እስከ ክርስቶስ ምጽአት ድረስ እያነጹ፣ እያስተማሩ፣ እየገሰጹ፣ እየመከሩ፣ እየገነቡ፣ እያነጹ ለማቆየት ነው። ለዚህ ለሶስት ዋና 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 ጉዳዮች ወይም ምክንያቶች ነው ማለት ነው ክርስቶስም ሐዋርያ የሆነው፣ ሐዋርያትም ሐዋርያ ሆነው በክርስቶስ የተሾሙት፣ ሌሎች አገልጋዮችም አገልጋዮች የሆኑት፣ የእግዚአብሔር መንፈስ የተሰጠው፣ የእግዚአብሔርም ቃል የተሰጠው ለነዚህ ለሶስት ዋና ዋና ምክንያቶች ነው። በጣም ጥሩ። እንግዲህ መጋቢ ፖይንት የሆኑ ሐሳቦችን ሶስት ሐሳቦችን አንስተልኛል። ደሞም ትክክለኛም ተገቢም ናቸው ብዬ አስባለሁ። ለተመልካቾችም ግልጽ ይሆናል ብዬ አስባለሁ። ግን እዚህ ላይ አንድ ጥያቄ መጠየቅ እፈልጋለሁ። እንግዲህ ለኔም ደግሞ ለፊት ሚዲያ ቤተሰቦችም ግልጽ እንዲሆን የሚፈልገው አንድ ጥያቄ አለ። አሁን ካነሳነው ሐሳብ ተነስቼ ማለት ነው። እንግዲህ አሁን ካነሳልኝ ከነዚህ ከሶስት ሐሳቦች ጋር አያይዤ ነውና ታዲያ ሐዋርያትና ነቢያት ሌሎችም አገልጋዮች ከላይ ለተዘረዘሩት አሁን ሶስቱን ላነሳልኝ ሐሳቦች ዋና ዋና ምክንያት ለቤተ ክርስቲያን የተሰጡ ከሆኑ በአሁኗ ዘመን ሐዋርያትና ነቢያት አሉ ወይስ የሉ? አሁን ከሌሎች አገልጋዮች ነጥለን ሐዋርያትና ነቢያት በአሁኑ ዘመን ባለችው ቤተ ክርስቲያን የሉም ማለት እንችላለን? ቅድም ካነሳህልንም ከሶስቱ ሐሳብ አኳያም እንድታነሳልን ስለፈለኩኝ ነው። ያው ቅድም በሰጠሁትም ምላሽ ይሄ በከፊል ምላሹን ሰዎች እንደሚያገኙና እንደሚረዱ አስባለሁ። ይሁንና ግን የበለጠ ለማብራራት ሐዋርያትና ነቢያት በአሁኗ ዘመን ባለችው ቤተክርስቲያን ውስጥ አሉ ወይ ለተባለው የቤተክርስቲያን ራስ የሆነው ክርስቶስ ሕያው ሆኖ መሰረቷን ሲሰራ የነበረው ክርስቶስ ቀጣይነቷንም ለማረጋገጥ ዛሬም ሕያው ሆኖ እና ፍጻሜዋንም ወይም ድምዳሜዋንም ለመስጠት ሕያው ሆኖ ክርስቶስ እስካለ ድረስ የኢየሱስ ክርስቶስ ቤተክርስቲያን በምድር ላይ እስካለች ድረስ እነዚህ ከላይ የጠቀስናቸው አገልግሎቶች ማለት ወንጌልን ላልዳኑት ማድረስ፣ በዳኑት መካከል ቤተክርስቲያንን መትከል፣ የዳኑትን ደግሞ ማነጽ የተባለው ዋና የእግዚአብሔር መንግስት አገልግሎትና ስራ ቀጣይ እስከሆነ ድረስ ኢየሱስ ክርስቶስ አለ፣ መንፈስ ቅዱስ አለ፣ ቃሉ አለ፣ የሚድኑ ሰዎች አሉ እና ደግሞ እነዚህ አገልጋዮቹም በሚገባ አሉ ማለት ነው። ሁሉም ሐዋርያትም፣ ነቢያትም፣ መጋቢያንም፣ አስተማሪዎችም፣ ወንጌላውያንም ሌሎች አገልጋዮች በተለየ መልክ ጌታ በመንፈስ ቅዱስ አማካኝነት ጥሪ ሰጥቶ የሚያስነሳቸው አገልጋዮች በሙሉ አሉ፣ ደግሞም ይቀጥላሉ። ይህንን በራሳችን ምኞት የምንለው ሳይሆን በቃሉም ጌታችን ኢየሱስ ክርስቶስ የደነገገው
በመሆኑና ዛሬም መንፈስ ቅዱስ እኛ ባለንበት በዚህ ጊዜ ስራውን የቀጠለ በመሆኑ ምክንያት ማለት አንዳንዶችን በልዩ አይነት ብቃትና ጥሪ ያስነሳቸዋል፣ ያስታጥቃቸዋል እና ለዛ ጉዳይ እንዲለዩም ያደርጋቸዋል። የእግዚአብሔር መንፈስ ያው ሆኖ እስካለ ድረስ የሐዋርያት መኖር ጥያቄ ውስጥ አይገባም ማለት ነው። የነቢያት መኖርም ጥያቄ ውስጥ አይገባም። የሌሎች አገልጋዮችም የወንጌላውያንም የአስተማሪዎችም መኖር ጥያቄ ውስጥ አይገባም ማለት ነው። በኤፌሶን መጽሐፍ ምዕራፍ 4 ቁጥር 11 እስከ 13፣ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 እስከ 11፣ በሮሜ መጽሐፍ ምዕራፍ 12 ከቁጥር 6 እስከ 8፣ ሐዋርያት ሥራ ምዕራፍ 13 ቁጥር 2 እስከ 3 እና አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እስከ 11 ያለውን የመጽሐፍ ቅዱሳችንን ድንጋጌና እውነት ስንመለከት እነዚህ አገልጋዮችም አሉ። አገልጋዮቹን የሚያስነሳውም የእግዚአብሔር መንፈስ አለ። ክርስቶስ አገልጋዮቹን ሰጪውና ባለቤት የሆነውም ደግሞ እንዳለ ያሳያል። ስለዚህ እነዚህ አገልጋዮች በሚገባ አሉ ማለት ነው። በጣም ጥሩ መጋቢ፣ ይቅርታ እዚህ ጋር ላቋርጥህና ክፍሎቹን በድጋሚ ለተመልካቾችም ግልጽ እንዲሆን እኛም ደግሞ ከስር ለማየት እንዲመቸን ከይቅርታ ጋር በድጋሚ ብታስታውሰን። ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 1 እስከ 13 ያለውን የመጽሐፋችን ክፍል በሚገባ አድማጮቻችን እና ተከታዮቻችን ይህን የመጽሐፍ ቅዱስ ክፍል ሊያጤኑት ይገባል። ይህንን ክርስቶስ ራሱ ነው ደንግጎ አንዳንዶችን ሐዋርያት፣ ሌሎችንም ነቢያት፣ ሌሎችንም አስተማሪዎች፣ መጋቢያን፣ ሌሎችም ደግሞ ወንጌል ሰባኪዎች አድርጎ ለቤተ ክርስቲያን ሰጠ ይላል። እዚህ ቦታ ላይ ሰጪውም አለ ክርስቶስ፣ ስጦታውም አለ፣ የሚሰጠውም ሰው አለ። ሰጪው ኖሮ ስጦታው ደግሞ ኖሮ የሚሰጠው ሰው የለም ማለት አይቻልም። ሶስቱም አንድ ላይ ነው የሚሆኑት ማለት ነው። በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ያለው የመጽሐፋችን ክፍል መንፈስ ቅዱስ ይሄንኑ ጸጋ የሚሰጥ እንደሆነ መንፈስ ቅዱስ እንዳለ ጸጋው እንዳለና ሰዎቹም እንዳሉ ይነግረናል። ይሄ እግዚአብሔር ቃል የሚለው ነው። በሮሜም መጽሐፍ ምዕራፍ 12 ከቁጥር 6 እስከ 8 ላይ ባለው የመጽሐፋችን ክፍል ላይ ሰጪው ስጦታውና የሚሰጠው ሰው እንዳለ ይናገራል። አይነጣጠልም። በሐዋርያት ሥራ ምዕራፍ 13 ቁጥር 2 እስከ 3 ላይ ይሄንን እውነት ደግሞ እንደገና ያስረግጥልናል። አሁንም ሶስቱ አይለያዩ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 10 እስከ 11 ባለው የመጽሐፋችን ክፍል ይሄ ነገር አሁንም የተረጋገጠና ማለት የሶስቱን መኖር ይነግረናል። ስለዚህ አንዱን ነጥለን አለ፣ ሌላኛውን ነጥለን የለም፣ አንዱን ነጥለን ደግሞ ሊኖር ይችላል ወደሚል ውዝግብ ውስጥ መግባት አንችልም። ለምንድን ነው ሲባል የእግዚአብሔር ቃል አስረግጦ ስለሚለን ቤተ ክርስቲያን ደግሞ ከቃሉም ከመንፈሱም በታች ስለሆነች ቃሉን አሜን ብላ ብቻ መቀበሉ ብቻ ነው የሚገባት። በነገራችን ላይ የእግዚአብሔር ቃል የቤተ ክርስቲያን ዶክትሪን መሆን አይችልም። የቤተ ክርስቲያን ገዢ መርህ፣ የቤተ ክርስቲያን መተዳደሪያ ነው፣ ዋና መተዳደሪያ ነው። ምንም አይነት ማሻሻያ በእግዚአብሔር ቃል ላይ መስጠት አይቻልም። እዚህ ጋር መድገም የምፈልገው ወይም ማስረገጥ የምፈልገው የቀደሙ በመጽሐፍ ቅዱስ ክርስቶስ በሥጋ በምድር ላይ በነበረበት ዘመን ጌታ በቀጥታ የሾማቸው ሐዋርያትና ነቢያት እና ሌሎችም አገልጋዮች፣ በመጽሐፍ ቅዱስ ዘመን የነበሩ ሌሎችም አገልጋዮች ሐዋርያትና ነቢያት አሁን ካሉ ነቢያት ጋር 100% አንድ አይነት ናቸው ማለት አይደለም። ሊሆኑም አይችሉም። ደግሞም አሁን ካለችው ቤተክርስቲያን ጋር ካሉ አገልጋዮች ጋር ወይም አሁን ባለችው ቤተክርስቲያን ውስጥ ካሉ ሐዋርያት፣ ነቢያት፣ መጋቢያን፣ ወንጌላውያን፣ አስተማሪዎች ጋር የሚመሳሰሉበት አንድ የሚሆኑበትም አለ፣ አንድ የማይሆኑበትም አለ። አሁን ባለችው ቤተክርስቲያን ውስጥ ያሉ ሐዋርያትና ነቢያት እና ሌሎችም አገልጋዮች በመጽሐፍ ቅዱስ ዘመን ወይም ክርስቶስ በሥጋ በነበረበት ዘመን ከነበሩ ሐዋርያትና ነቢያት የሚለዩባቸው ዋና ምክንያቶች አሉ። ለምሳሌ እነዛ ቀደምት ሐዋርያትና ነቢያት ይልቁንም ደግሞ ሐዋርያት ጌታችን ኢየሱስ ክርስቶስን
በስጋ በዓይናቸውም የማየት እድል የነበራቸው ናቸው። ትክክል። በስጋ ከክርስቶስ ጋር ወጥቶ የገቡ ከሱ ጋር የተንቀሳቀሱ ከሱ ጋር ያገለገሉ እድለኞች ናቸው እና በጌታ በኢየሱስም በቀጥታ በስጋ በምድር ላይ በነበረበት ጊዜ በቀጥታ በስጋ የተሾሙ ናቸው። በመንፈስ ውክልናና ያንን ውክልና በመንፈስ ብቻ አይደለም ያገኙት፣ በቀጥታ በስጋም ጌታ በስጋ በነበረበት ጊዜ ስለነበረ በዛ የተሾሙ ናቸው። እነዚህኞቹ ግን አይደሉም። ሁለተኛው እነዛ ቀዳሚዎቹን የሚለያቸው መሰረትን ቤተክርስቲያን ስትመሰረት ክርስቶስ ሲመሰርታት ከክርስቶስ ጋር አንድ ላይ ሆነው የመሰረትን ስራ የመጀመሪያውን ስራ መሰረትን የመጣል ስራ አብረው እንዲሰሩና መሰረትም የመሆን እድልም ያገኙ ናቸው፣ የቀደሙቱ ሐዋርያት ማለት ነው። እነዚህኞቹ ግን አይደሉም። ዛሬ ያሉ ሐዋርያትና ነቢያት አይደሉም። በዚህ ከቀደሙቱ የአሁኖቹ ይለያሉ። ያ ማለት ግን ቤተክርስቲያን መሰረቷ ብቻ ተጥሎ አይደለም የቀረው፣ ቀጣይ የሚታነጽ ፓርት አላት። ድምዳሜዋ እስኪደርስ ድረስ ቀጣይ የሚታነጽ ፓርት አላት። ጌታችን ኢየሱስ ክርስቶስ መሰረት የመጣልም የማነጽ ስራም ጀምሮ እነዛ ሐዋርያትም መሰረት ሲጣል መሰረቱ ላይ መካፈል እድል አግኝተው መሰረት የመሆንም እድል እንዲያገኙ ሆነው ቀጥሎ የማነጹ ስራ ላይም ጀምረውት ያ አገልግሎት እና የቤተ ክርስቲያን ሕያውነት ቀጥሏል። ስለዚህ አሁን ያሉ ሐዋርያትና ነቢያትና ሌሎች አገልጋዮች እነዛ ከኢየሱስ ክርስቶስ ተቀበሉ። የሐዋርያትን ስራ አጠቃላይ ስንመለከት ያንኑ የክርስቶስን ተልኮ በሐዋርያነታቸው በነብይነታቸው አስቀጠሉ። አሁን ያለችው ቤተክርስቲያንና አሁን ባለችው ቤተክርስቲያን ያሉ ሐዋርያትም ነቢያትም ሌሎችም አገልጋዮች ይህንን አገልግሎት እያነጹ እየገነቡ ያስቀጥላሉ። ክርስቶስ ዳግም ሲመለስ ድምዳሜው እስኪያገኝ ወይም ድምዳሜ እስኪኖረው ድረስ ይቀጥላሉ ማለት ነው። ስለዚህ አንድነታቸው ምንድነው? ያንኑ መንፈስ ተካፍለዋል። ያው ክርስቶስ ስላለ አገልጋዮችን በመንፈስ ቅዱስ አማካኝነት ይለያቸዋል። ቤተክርስቲያኑን ያስተዳድራል። አገልጋዮች በለዛ አገልግሎት ይለያሉ። ሐዋርያትም ነቢያትም መምህራንም መጋቢያንም ወንጌላ ሌሎችም በተለያየ አገልግሎት የሚያገለግሉ ይለያሉ። በዛ መስመር ላይ ተለይተው እንዲቆም ይደረጋል ማለት ነው። ስለዚህ አንድነታቸውንና ልዩነታቸውን በሚገባ ማወቅ እጅግ ተገቢ ነው እና በእነዛ ቅድም ገለጥኳቸው ሁለት ነጥቦች ወይም የተወሰኑ ሌሎች ተጨማሪ የምናደርጋቸው ነጥቦችም ይኖራሉ። አንድ ስላልሆኑ ብቻ ሐዋርያትና ነቢያት የሉም ብሎ መደምደም ተገቢ አይሆንም ማለት ነው። በዚህ ላይ ግን መጋቢ ከይቅርታ ጋር እንግዲህ አሁን ይሄ ሐሳብ ከተነሳ ጊዜ ጀምሮ ብዙ የወንጌል አማኞች ጋር ከፍተኛ ክርክርም ካስነሱ ነጥቦች እና ደግሞ አንተንም እንደምጠራ ወደዚህ ስፍራም እንደምጋብዝ ከአንዳንድ ወንድሞች ጋር ስንነጋገር የተነሱልኝ አንዳንድ ሐሳቦች ነበሩ በዚህ ዙሪያና ለቤተሰቦቻችንም ግልጽ እንዲሆን ያክል እንግዲህ ቀደም እንዳነሳው ክርስቶስ ኢየሱስን በአካል የማየት እድል የነበራቸው አብረውትም ያገለገሉ ሐዋርያቶች ነበሩ። እነዛን ሐዋርያቶች ብለናል። ምክንያቱም አንዱ ቅድም ካነሳቸው መንገዶች መካከል ለምሳሌ ፊት ለፊት አይተውታል የሚል ነገር አንስተናል። አብረውትም በሰዓቱ አብረውም ያገለገሉ ስለሆኑ ማለት ነው። ደግሞም ክርስቶስ ኢየሱስ ደግሞ ካረገም በኋላ ደግሞ በአገልግሎታቸው የቀጠሉም ስለሆኑ ከዚህ ጋር ግን ተያይዞ ብዙዎች የሚያነሱት ሐሳብም አለ። ይሄ እንደዚህ ከሆነ ጳውሎስም ሐዋርያው ጳውሎስ ተብሏልና ከዚህ አንጻር ምላሽህ እንዴት ነው የሚሆነው? በጣም አመሰግናለሁ። እንግዲያውስ ጤነኞቹና በእግዚአብሔር በክርስቶስ ራስነትና በመንፈስ ቅዱስ ምሪት የሚለዩ ወይም የሚመረጡ ሐዋርያትም ነቢያትም አገልግሎቱና ተልኮው ቀጣይ እስከሆነ ድረስ አሉ ይኖራሉ ብለን ካልን አንተ እንዳልከው የሐዋርያው ጳውሎስ ጌታችን ኢየሱስ ክርስቶስ የቀደሙትን ሐዋርያት የመጀመሪያዎቹን ሐዋርያት ጎድሎ በነበረው በአስቆርቱ ይሁዳ ምትክ ሐዋርያው ማትያስ ተተክቷል እና ያንኑ ቅድም የተናገርኩ የገለጥኩትን መስፈርት እንደ ዋና መስፈርትም አድርገው ነው እሱም የተተካው። ስለዚህ የሐዋርያው ጳውሎስ ወደ ሐዋርያነት የመምጣት ሁኔታ ስንመለከት እነዚያ ከተጠሩበት አጠራር ትንሽ ወጣ ይላል። ጌታችን ኢየሱስ ክርስቶስን በስጋ አይደለም ያየው፣ በራእይ ነው ያየው። በራእይ ማየትም 100% ልክ ነው። በስጋ ማየትም
100% ልክ ነው። ጌታችን ኢየሱስ ክርስቶስ ለነዛኞቹ በስጋ በአካል አብሯቸው ወጥቶ ገብቶ ከነሱ ጋር አገልግሎ እንደዛ ነው ያዩት፣ አብረውት ነው የኖሩት። ጳውሎስ ግን ሲጠራ እንዴት ነው የጠራው ካልከኝ በራእይ ነው። ጌታ በደማስቆ መንገድ ላይ ቤተክርስቲያንን ለማፍረስ ጳውሎስ እየሄደ እያለ በብርሃን ተገልጦ፣ በዛ በጨለማው ስርዓት ስለነበረ በብርሃን ተገልጦ ነው ጳውሎስን መንገድ ላይ በደማስቆ መንገድ ላይ ጥሎት ነው ወደዚህ ጥሪ ያመጣው። እና ሲጠራ እነዛ ሐዋርያት አልነበሩም፣ በስጋ ከጌታ ጋር የነበሩት ማለት ነው። የነበረው ክርስቶስ በራእይ ታይቶት ነው፣ በስጋ ታይቶት አይደለም። ያ ማለት ያንሳል ወይም ይበልጣል ማለት አይደለም። በራእይ ማየት እና በመንፈስ በሚገባ ኮሚኒኬት እያደረጉት ነው ያለው ጳውሎስና ጌታ ኢየሱስ ማለት ነው። መካድ በማይችል መሸሽ በማይችል መራቅ በማይችል መልኩ ክርስቶስ ለጳውሎስ ተገልጦለታል በራእይና በመንፈስ። ያ ምንን ያመለክታል ካልክ ቀጥሎ ባለውም ዘመን ነውና ቤተክርስቲያን በምትቀጥልበት ጊዜ ክርስቶስ በጌትነቱ ራስ ሆኖ በሚመራት ቤተክርስቲያን በመንፈሱ አማካኝነት የሚጠራቸው አገልጋዮች በእግዚአብሔር መንፈስ እና በራእይ በልዩ አጠራር የሚጠሩ አገልጋዮች ሐዋርያትም፣ ነቢያትም፣ መጋቢያንም፣ አስተማሪዎችም ሌሎች አገልጋዮችም እንዳሉ የሚያረጋግጥልን ማለት ነው። ከጳውሎስ በኋላ ከዛም በኋላ እንደምታውቀው ሌላኛው ሰው አጋቦስ ለምሳሌ ነብይ ነው። በአዲስ ኪዳን ነብይ ሆኖ ሲያገለግል እንደነበረ መጽሐፋችን በሚገባ ይነግረናል። እናም የጳውሎስ ጓደኛ ሆኖ ደግሞ ሲያገለግል የነበረ ባርናባስ ሐዋርያ እንደሆነ መጽሐፍ ያመለክተናል። ከጳውሎስ ጋር ተልእኮውን ተቀብሎ ሲያስቀጥል እናያለን። ግን እንዴት ነው ክርስቶስን ያየው? በምንም መልክ ነው ክርስቶስ ያናገረው? እሱን ዝርዝር ነገር አናገኝም። ግን አገልግሎቱ በሱም ቀጥሎ ሐዋርያም ሆኖ አገልግሏል። እና እነዛ የቀደሙ በስጋ ክርስቶስን ያዩ እና በጌታ በቀጣይ የተሾሙ አገልጋዮች ወይም ሐዋርያት ሰክተውና ፈርተው ነበር፣ ራሳቸውን ለመቆጠብ ለመገደብ ነበር የነበረው። እና ጌታ ጳውሎስን ለዚህ ጥሪ ከጠራ በኋላ ይህን አገልግሎት በዚህ መልክ የሚቀጥል መሆኑን አስረድቷቸው አረጋግጠው አገልግሎቱ ቀጠለ ማለት ነው። ጥሪው ቀጠለ ማለት ነው። ይሄ የሚያመለክተን በአሁን ባለችው ቤተክርስቲያን፣ በዘመናት መካከል በነበረችው ቤተክርስቲያን፣ ወደፊትም በምትኖረው የክርስቶስ ቤተክርስቲያን እነዚህ አገልጋዮች ሊኖሩ እንደሚችሉና ጥሪ እንደሚኖራቸውና ለዚህ እንደሚለዩ እንደሚሰማሩ የሚያመለክተን ነው ማለት ነው። እንግዲህ ያውስ ይህን ካልን አንድ ነጥብ በጣም አስረግጬ መናገር እፈልጋለሁ። ዛሬም በክርስቶስ ቤተክርስቲያን ውስጥ ያሉ አንዳንድ መሪዎች፣ አንዳንድ አገልጋዮች ሐዋርያት የሉም ነቢያትም የሉም ብለው የሚሉ በአንድ ጽንፍ በአንድ ጥግ ላይ ያሉ፣ በሌላ ጽንፍ ደግሞ ሐዋርያትም ነቢያትም አሉ ብለው የሐዋርያነትንም ጸጋ የነብይነትንም ጸጋ ለማይፈለግ ዓላማ ጥቅም ላይ የሚያውሉና መረን የወጡ የቤተክርስቲያን ራስ የሆነውን ክርስቶስን እያስነቀፉ ያሉ፣ ቤተክርስቲያንን ስሟ እንዲጎድፍ እያደረጉ ያሉ፣ ከቃሉ እንዲቀነስ ወይም ቃሉ ላይ ያልተጻፈ ነገር እንዲጨመር እያደረጉ ያሉ ሐዋርያትና ነቢያት በአሁኗ ዘመን ባለችው ቤተክርስቲያን ላይ የሉም ብለው የሚሉም አሉ ብለው ደግሞ ከቃሉ ውጪ የሆኑ ልምምዶችንና አስተምሮችን ወይም ደግሞ የተበላሸ ስነ ምግባር ውስጥ ገብተው ያሉ ጭምር ሁለቱም መለኮታዊ ሕክምና ሆስፒታል ውስጥ መግባት አለባቸው። ፊት ለፊት ሚዲያ ቤተሰብ ይሁኑ። ፊት ለፊት ሚዲያ ቤተሰብ ይሁኑ።